ሰላም እንደምን አላችሁ የቻናሌ ቤተሰቦች። አስተማሪ የሆኑ ቪዲዮዎች ወደ እናንተ የምናደርስበት ወጆ ቲዩብ ነው። ኮምፒውተርን ለማፍጠን እኔ የምጠቀማቸውን 5 ምርጥ ዘዴዎች እናንተም ከተጠቀማችሁ ኮምፒውተራችሁን ስትከፍቱም ሆነ ስትዘጉ ብዙም እየዘገየ አያስቸግራችሁም። ብዙ ጊዜ ኮምፒውተር ስንጠቀም በአጠቃቀም ጉድለት ምክንያት ስንከፍትም ሆነ ስንዘጋ ወይም በምንሰራበት ጊዜ ፍጥነቱ እየዘገየ ካስቸገረን የተለያዩ የማፍጠኛ ዘዴዎችን መጠቀም ይኖርብናል። ስለዚህ ኮምፒውተራችንን ስንጠቀም በፍጥነት እንዲከፍትልን፣ ስራችንን በፍጥነት እንዲያከናውንልን እንዲሁም በፍጥነት እንዲዘጋልን የሚያስችሉ ምርጥ 5 ዘዴዎችን ይዤላችሁ ቀርቤያለሁ። ይህን ቻናል ሳብስክራይብ እና ላይክ በማድረግ እስከ መጨረሻው እንድትከታተሉኝ ይመክራለሁ። የኮምፒውተርን ፍጥነት ለመጨመር እኔ የምጠቀመው አንደኛው ዘዴ ስታርት ላይ ስታርት ብዬ ስጽፍ ስታርታፕ የሚል እዚህ ጋር ስታርት ሜኑ ላይ ይመጣልኛል። ስለዚህ ስታርታፕ ሜኑን ስመርጥ እዚህ ጋር ኮምፒውተርን በማስነሳ ጊዜ አብረው የሚነሱ የተለያዩ ፕሮግራሞች እዚህ ጋር ኦን ነው አገኛቸዋለሁ ማለት ነው። እነዚህ ኦን የሆኑት በሙሉ ኮምፒውተርን በማስነሳ ጊዜ እነዚህ አፕሊኬሽኖችም አብረው ይነሳሉ ማለት ነው። እነዚህ አብረው በተነሱ ሰዓት ደግሞ የኮምፒውተርን ፍጥነት እንዲቀንስ ያደርጉታል ማለት ነው። ስለዚህ እዚህ ጋር የማልፈልጋቸውን ኮምፒውተር በሚነሳ ጊዜ ኦን እንዳይሆኑ የማልፈልጋቸውን በሙሉ ኦፍ ማድረግ አለብኝ ማለት ነው። እንደዚህ ለምሳሌ እዚህ ጋር ኬማን ኮንፊገሬሽን የሚል አለ። አማርኛ ለመጻፍ የሚያስችለኝ አፕሊኬሽን ነው። ስለዚህ ይሄንን ኦን እንደሆነ ተወዋለሁ፣ ምክንያቱም ኮምፒውተሩ በሚነሳ ጊዜ ታስክ ባር ላይ ኦን እንደሆነ ስለማገኘው ማለት ነው። ስለዚህ እዚህ ጋር ለመቀያየር ስለሚመቸኝ አማርኛና እንግሊዘኛ ቋንቋ ለመቀየር ስለሚያስችለኝ ይሄንን እንዳለ ተወዋለሁ ማለት ነው። ማይክሮሶፍት ኤጅ ያው እኔ በምፈልግ ሰዓት ከፍተዋለሁ። እዚህ ጋር ማይክሮሶፍት ቲም የሚለው ኦን ከሆነ ኮምፒውተራችን በሚነሳ ጊዜ በጣም ስሎ ነው የሚያደርገው። ምክንያቱም ማይክሮሶፍት ቲም ኦንላይን ኮሚኒኬሽን ክሬት ለማድረግ ነው የሚያገለግል። በጣም ብዙ ፊቸሮች አሉት። ስለዚህ እነሱን ሁሉ ራን እስከሚያደርግ ኮምፒውተራችን ስሎ ይሆናል ማለት ነው። ስለዚህ ኦፍ ብናደርገው የተሻለ ነው የሚሆነው ማለት ነው። በአጠቃላይ የማይክሮሶፍት ቲም ኮምፖነንቶችን ማለት ነው። እዚህ ጋር ኦክስፎርድ ዲክሽነሪ ይላል። ፎን ሊንክ በሞባይላችን ሲደወል ኮምፒውተራችን ላይ ማንሳት የሚያስችለን የፎን ሊንክ ነው። ይሄንም አልፈልገውም ለጊዜው። ፓወር ግዝ አሁንም እዚህ ጋር ኦን እንዲሆን ከፈለኩኝ መተው እችላለሁ። ሌሎችንም አልፈልጋቸውን በሙሉ ኦፍ አረጋቸዋለሁ ማለት ነው። ስለዚህ ኮምፒውተር በሚነሳ ጊዜ እዚህ ጋር አሁን ኦፍ ያረኳቸው በሙሉ ራና ያረጉም ማለት ነው። በራሳቸው ጊዜ መነሳት አይችሉም ማለት ነው። ስለዚህ በዚህ መልኩ የማንፈልጋቸውን ኦፍ ብናረጋቸው ኮምፒውተራችን በሚነሳ ሰዓት የኮምፒውተራችን ፍጥነት እንዲጨምር ያደርገዋል ማለት ነው። ሁለተኛው የኮምፒውተርን ፍጥነት ለመጨመር እኔ የምጠቀመው ዘዴ ቴምፖራሪ ፋይሎችን ፐርማነንትሊ ዲሊት በማድረግ ነው። ኢንተርኔት በምንጠቀምበት ጊዜ ከተጠቃሚው እውቅና ውጭ በራሳቸው ጊዜ ከኢንተርኔት ወደ ኮምፒውተራችን ዳውንሎድ የሚሆኑ የተለያዩ ፋይሎች አሉ። የተለያዩ አፖችም ሊወርዱ ይችላሉ። እነዚህ ፋይሎች አንድም መጠናቸው ብዙ ሊሆን ይችላል፣ ሌላም በራሳቸው ጊዜ ራን እያደረጉ የኮምፒውተራችንን ፍጥነት እንዲቀንስ ሊያደርጉ ይችላሉ ማለት ነው። ስለዚህ እነዚህን ፋይሎች ዲሊት በማድረግ የኮምፒውተራችን ፍጥነት መጨመር እንችላለን ማለት ነው። ስለዚህ እነዚህን ፋይሎች ዲሊት ለማድረግ ከኮምፒውተራችን ኪቦርድ ላይ የዊንዶ ምልክት አለች። የዊንዶ ምልክቷን ተጭነን ይዘን አርም ፕረስ ስናደርግ ይኸው እዚህ ጋር የራን ዲያሎግ ቦክስ ይመጣልናል ማለት ነው። ከዚህ ጋር ቴምፖራሪ ፋይሎችን ዲሊት ለማድረግ ወደ ቴምፖራሪ ፎልደር መሄድ አለብን ማለት ነው። ስለዚህ ምን እናስቀምጣለን? እዚህ ጋር እዚች ቴክስት ፊልድ ላይ ፐርሰንት እናስቀምጣለን። ዜን ቴምፕ ፐርሰንት ብለን እናስቀምጣለን ማለት ነው። ዜን ኦኬ ስንል ቴምፖራሪ ፎልደርን ይከፍትልናል ማለት ነው። ወይም በሌላ አካሄድ እዚህ ጋር ዚስ ፒሲ የሚለውን እንከፍታለን። ዜን ሎካል ዲስክ ሲን ኦፕሬቲንግ ሲስተሙ የተጫነበትን ፓርቲሽን እንከፍታለን። ዜን ዩዘርስ የሚለውን ፎልደር ከፍታለሁ። አሁንም እዚህ ጋር ዩዘር የሚለውን ፎልደር ከፍታለሁ። ዜን እዚህ ጋር አፕ ዳታ የሚለው ብዙ ጊዜ አይመጣም። ስለዚህ እዚህ ጋር ምን ማለት አለብኝ? ባክስላሽ አስቀምጬ አፕ ዳታ ማለት አለብኝ ማለት ነው። አፕ ዳታ ብዬ ኢንተር ስለው ይኸው ከፈተልኝ ማለት ነው። ዜን እነዚህ ውስጥ አሁንም ምን የሚላለ ሎካል የሚላለ ሎካልን መክፈት አለብኝ ማለት ነው። ዜን እዚህ ጋር ቴምፖራሪ ፎልደር የሚል ነገር አለ ማለት ነው። ባጭሩ ግን በዚህኛው ብንሄድ ይኸው ሎካል ላይ ቴምፖራሪ ፎልደር ይኸው ከፈተልኝ ማለት ነው። ስለዚህ እዚህ ጋር ያሉ ፋይሎችን በሙሉ ሁሉንም ሴሌክት አድርገን ዲሊት ማድረግ አለብኝ ማለት ነው። ስለዚህ ሁሉንም ሴሌክት ለማድረግ ኮንትሮልን ተጭኜ ይዤ ኤን ፕረስ አደርጋለሁ። ዜን ኪቦርድ ላይ ዲሊት ኬን ፕረስ ማድረግ እችላለሁ። ወይም ፐርማነንትሊ ዲሊት እንዲያደርገው ሪሳይክል ቢን እንዳያስገባብኝ ከፈለኩ ሽፍትን ተጭኜ ይዤ ዲሊት ማድረግ እችላለሁ ማለት ነው። ራይት ክሊክ አደረኩኝ ለምሳሌ ይኸው እዚህ ጋር ዲሊት ከማለቴ በፊት ሽፍትን ፕረስ አድርጌ ይዛለሁ። ዜን ዲሊትን መምረጥ እችላለሁ ማለት ነው። ይሄ ማለት ኮንትሮል ፕላስ ኤን ፕረስ አረኩኝ ዜን
ሽፍትን ተጭኜ ይዤ ዲሌትን ፕረስ አረገው። ይሄ ዲያሎግ ቦክስ ምንድነው የሚለኝ? አር ዩ ሹር ዩ ዋንት ቱ ፐርማነንትሊ ዲሌት ዚስ አይተምስ ነው የሚለኝ። 114 አይተም አለ በሙሉ ዲሌት እንዲያደርግልኝ ከፈለኩ ይሄን መርጬ ዲሌት ላለው ማለት ነው። ፐርማነንትሊ ዲሌት እንዲያደርግልኝ ማለት ነው። አንዳንዶች ራን ስለሚያደርጉ ከረንትሊ እንደዚህ አሁን እኔ እንደመጣልኝ ዲሌት ሊያደርግላችሁ ይችላል ሁሉንም። ስለዚህ ስኪፕ ልትሉ ትችላላችሁ ለጊዜው። ኮምፒውተራችሁን ስታርታፕ በምታደርጉ ጊዜ ግን እንደተነሳ ዲሌት ካረጋችሁት ክሊን ካረጋችሁት ሁሉንም ያጠፋላችኋል ማለት ነው። በዚህ መልኩ ዲሌት ያደርግልኛል ማለት ነው። እነዚህ ፋይሎች ግን ከረንትሊ ራን እያደረጉ ነው ማለት ነው ያልጠፉልኝ። ስለዚህ በዚህ መልኩ ቴምፖራሪ ፎልደር ላይ ገብቼ ቴምፖራሪ ፋይሎችን ዲሌት በማድረግ የኮምፒውተሪን ፍጥነት መጨመር እችላለሁ ማለት ነው። ምክንያቱም ቴምፖራሪ ፋይሎች የሚቀመጡት ኦፕሬቲንግ ሲስተሙ ከተቀመጠበት ድራይቭ ላይ ስለሆነ ሲ ድራይቭን ወይም ኦፕሬቲንግ ሲስተሙ የተቀመጠበትን ድራይቭ ያጨናንቁታል ማለት ነው። ሌላ ሶስተኛው የኮምፒውተሪን ፍጥነት ለመጨመር እኔ የምጠቀመው ዘዴ ከኢንተርኔት ዳውንሎድ የማደርጋቸውን ፋይሎችና ፕሮግራሞች ዲሊት በማድረግ ነው፣ ወይም ወደ ሰከንዳሪ ድራይቭ ሙቭ በማድረግ ነው። የምፈልጋቸው ከሆነ ወደ ፓርቲሽን ዲ ወይም ሁለተኛ ወደ ፈጠርኩት ፓርቲሽን ወስዳቸዋለሁ ማለት ነው። ብዙ ጊዜ የተለያዩ ፋይሎችና ፕሮግራሞች ዴስክቶፕ ላይ እንዲሁም ከኢንተርኔት ዳውንሎድ የምናደርጋቸው የተለያዩ ፋይሎችና ፕሮግራሞች ዳውንሎድ ፎልደር ላይ፣ ከቴሌግራም የምናወርዳቸው ፋይሎች ደግሞ ቴሌግራም ፎልደር ላይ ይቀመጣሉ። እነዚህ ፋይሎችና ፕሮግራሞች በየሰዓቱና በየቀኑ ዳውንሎድ ስለሚደረጉ መጠናቸው ብዙ ሊሆን ይችላል። ዴስክቶፕ፣ ቴሌግራም እና ዳውንሎድ ፎልደሮች ደግሞ የሚገኙት ሲ ድራይቭ ላይ ነው። በመሆኑም ሲ ድራይቭን በማጨናነቅ የኮምፒውተራችን ፍጥነት እንዲቀንስ ያደርጉታል ማለት ነው። ሲ ድራይቭ ማለት ኦፕሬቲንግ ሲስተሙ የሚቀመጥበት ማለት ነው። ስለዚህ እሱ ተጨናነቀ ማለት የኮምፒውተራችን ፍጥነት ይቀንሳል ማለት ነው። ይዘገያል፣ የኮምፒውተራችን ፍጥነት ይዘገያል ማለት ነው። ስለዚህ ዴስክቶፕና ቴሌግራም ፎልደሮች ላይ የሚቀመጡትን እንዲሁም ዳውንሎድ ፎልደር ላይ የሚገኙ ፋይሎችና ፕሮግራሞችን የምንፈልጋቸው ከሆነ ወደ ሰከንዳሪ ፓርቲሽን ወደ ዲ ፓርቲሽን ሙቭ በማድረግ ወይም የማያስፈልጉን ከሆነ ፐርማነንትሊ ዲሌት በማድረግ የኮምፒውተራችን ፍጥነት መጨመር እንችላለን ማለት ነው። ስለዚህ ዴስክቶፕ ላይ እዚህ ጋር የምናያቸው የተለያዩ ፋይሎችና ፎልደሮች ይኖራሉ። የማንፈልጋቸው ፋይሎች ወይም ፎልደሮች ካሉ እዚህ ጋር እየመረጥን ዲሌት ማድረግ እንችላለን ማለት ነው። እንዲሁም ዳውንሎድ ፎልደር ላይ ያሉትን ለማጥፋት ከፈለግን እዚህ ጋር ዳውንሎድ የሚላለ ወይም እዚህ ጋር ዳውንሎድ የሚላለ፣ ስለዚህ እዚህ ጋር አንዱን እንከፍታለን። የተለያዩ ፋይሎች እዚህ ጋር ዳውንሎድ የተደረጉ አሉ ማለት ነው። እዚህ ጋር የማልፈልጋቸው ከሆነ እንደ ቅድሙ ኮንትሮል ተጭኜ ይዤ ኤን መርጣለሁ። ዜን ኪቦርድ ላይ ዲሌት ብዬ ዲሌት ማድረግ እችላለሁ፣ ወይም ፐርማነንትሊ ዲሌት ማድረግ እችላለሁ ማለት ነው። የምፈልጋቸው ከሆነ ደግሞ ኮፒ አድርጌ ወደ ዲፓርቲሽን ወስጄ ፔስት ማድረግ አለብኝ ማለት ነው። እዚህ ጋር ኮፒ ላለው ዜን ዲፓርቲሽን ላይ ይሄዳለው። የኮምፒውተር የሲ ፓርቲሽን ኦፕሬቲንግ ሲስተም የተቀመጠበት ነው። ዲ ፓርቲሽን ደግሞ የተለያዩ ፋይሎችና አፕሊኬሽኖችን የማስቀምጥበት ነው። ስለዚህ እዚህ ጋር አምጥቼ ፔስት ማድረግ እችላለሁ ማለት ነው። እንዲሁም ቴሌግራም ፎልደር የሚገኘው ዳውንሎድ ፎልደር ላይ ስለሆነ ዳውንሎድ የሚደረግ ስለሆነ አሁንም ቴሌግራም ፎልደር ላይ ገባለው። ከቴሌግራም የወረዱ የተለያዩ ፋይሎች ወይም አፕሊኬሽኖች ሊኖሩ ይችላሉ። መጠናቸው ብዙ ስለሚሆን የተለያዩ ፋይሎች ስለሚሆኑ ፎቶዎች፣ ቪዲዮዎች፣ የተለያዩ ነገሮች ይኖራሉ። እነዚህ ፋይሎች ብዙ ስለሚሆን ሳይዛቸው ሲ ድራይቭ ያጨናንቁብናል ማለት ነው። ምክንያቱም ቴሌግራም ፎልደር እና ዳውንሎድ ፎልደር የሚገኙት የት ጋር ነው? ሲ ፓርቲሽን ላይ ነው። ስለዚህ ሲ ፓርቲሽንን አጨናነቁት ማለት የኮምፒውተራችን ፍጥነት ይቀንሳል ማለት ነው። ስለዚህ እነዚህን ፋይሎች በየጊዜው ድሌት ማድረግ ያስፈልጋል ማለት ነው። አራተኛው የኮምፒውተርን ፍጥነት ለመጨመር እኔ የምጠቀመው ዘዴ ኮምፒውተሬ ላይ ኢንስቶል ተደርገው የሚገኙ ነገር ግን ብዙ ጊዜ የማልጠቀማቸው ወይም የማያስፈልጉኝ ፕሮግራሞች ካሉ አንኢንስቶል በማድረግ የኮምፒውተርን ፍጥነት እንዲጨምር አድርጋለሁ ማለት ነው። ስለዚህ ኮምፒውተራችን ላይ ኢንስቶል ተደርገው የሚገኙ ነገር ግን የማንጠቀማቸው ፕሮግራሞች ካሉ ወይም የማያስፈልጉን ፕሮግራሞች ካሉ ኮንትሮል ፓናል ላይ በመግባት አንኢንስቶል ማድረግ አለብኝ ማለት ነው። እዚህ ጋር እኔ ኦልሞስት አንኢንስቶል አድርጌዋለሁ የማልጠቀምበትን አፕሊኬሽን። እዚህ ጋር የምፈልጋቸው አፖች ናቸው ያሉ፣ ግን የማልፈልገው ካለ ምን ማድረግ እችላለሁ? እዚህ ጋር ክሊክ አድርጌ ዜን አንኢንስቶል ማድረግ እችላለሁ ማለት ነው። ስለዚህ በተለይ ሳይዛቸው ከፍ ያሉ አፕሊኬሽኖች ካሉ ብዙ ጊዜ የማንጠቀምበት ወይም እስከ መጨረሻው የማንፈልገው ከሆነ አፕሊኬሽኑን መርጠን አንኢንስቶል ማድረግ እንችላለን ማለት ነው። ወይም ራይት ክሊክ አድርገን አንኢንስቶል ማለት እንችላለን ማለት ነው። ስለዚህ በዚህ መልኩ የኮምፒውተራችን ፍጥነት መጨመር እንችላለን ማለት ነው። ሌላው አምስተኛው የኮምፒውተሬን ፍጥነት ለመጨመር የምጠቀመው ዘዴ ኮምፒውተሬ ላይ የተጫነውን ኦፕሬቲንግ ሲስተም አፕዴት በማድረግ ነው። የምንጠቀመው ኦፕሬቲንግ ሲስተም
አፕቱዴት ከሆነ ኮምፒውተራችን ከቫይረስ ነፃ ስለሚሆን ፍጥነቱ የመዘግየት ችግር አይኖርበትም ማለት ነው። ምክንያቱም የኮምፒውተራችን ኦፕሬቲንግ ሲስተም በጣም ብዙ ፊቸሮች አሉት። የራሱ ዲፌንደር አንቲቫይረስ አለው። ስለዚህ እነዚህ ፊቸሮች አፕዴት መደረግ አለባቸው ማለት ነው። ስለዚህ ኦፕሬቲንግ ሲስተሜን አፕዴት ለማድረግ ስታርት ላይ አሁንም አፕዴት ብዬ መጻፍ እችላለሁ። ቼክ ፎር አፕዴት ይለኛል እዚህ ጋር። ዜን ቼክ ፎር አፕዴት የሚለውን ስመርጥ ወደ ሴቲንግ ይወስደኛል። ይሄ ዊንዶውስ አፕዴት ነው የሚለኝ። ስለዚህ የዊንዶ ኮምፖነንቶችን በሙሉ አፕዴት እንዳደረግ ይጠይቀኛል። አጋጣሚ ሆኖ እዚህ ጋር የኔ ኮምፒውተር ዩር ቨርዥን ኦፍ ዊንዶውስ ሃዝ ሪችድ ዘ ኤንድ ኦፍ ሳፖርት ነው የሚለኝ። ስለዚህ እዚህ ጋር ቼክ ፎር አፕዴት የሚለውን እዚህ ጋር መምረጥ እችላለሁ ማለት ነው። ቼክ ፎር አፕዴት የሚለውን ክሊክ ሳደርግ አስፈላጊ የሆኑ ፊቸሮችን ከኢንተርኔት ዳውንሎድ አድርጎ ወደ እኔ ኮምፒውተር ይጨምርልኛል። ሌተስት ይሆናል ፊቸሮቹ። የኦፕሬቲንግ ሲስተም ፊቸሮች ሌተስት ይሆናሉ ማለት ነው። ስለዚህ አንቲቫይረሱም ዲፌንደር ዊንዶ ዲፌንደር አፕቱዴት ስለሚሆን ወደ ኮምፒውተሬ ቫይረስ እንዳይገባ ይከላከልልኛል ማለት ነው። ስለዚህ የምፈልጋቸውን እዚህ ጋር ለምሳሌ ዊንዶ ዲፌንደርን ብቻ አፕዴት ማድረግ ከፈለኩኝ እዚህ ጋር ቫይረስ ኤንድ ትሪት ፕሮቴክሽን የሚለውን መምረጥ እችላለሁ። እዚህ ጋር ይሄ ዊንዶ መጣለኝ። ቫይረስ ኤንድ ትሪት ፕሮቴክሽን ነው የሚለው። ወደ ታች ስንወርድ እዚህ ጋር ማናጅ ሴቲንግ የሚል አለ። ይኸው እዚህ ጋር ሪል ታይም ፕሮቴክሽን አለ። እነዚህ ነገሮች አፕዴት እንዲያደርግልኝ ማለት ነው። እነዚህ ነገሮች አፕዴት እንዲያደርግልኝ። ስለዚህ ባክ ልበልና ወደ ታች ስወርድ እዚህ ጋር ቼክ ፎር አፕዴት የሚል አለ። ቼክ ፎር አፕዴት የምትለዋን ስመርጥ ይኸው እዚህ ጋር ቼክ ፎር አፕዴት ይለኛል። እዚህ ጋር ክሊክ ሳደርገው አፕዴት ማድረግ ይጀምራል ማለት ነው። ይኸው ቼኪንግ ፎር አፕዴት። ይኸው እዚህ ጋር ያለው የዊንዶ ኮምፖነንት ዲፌንደር አፕቱዴት ነው ወይስ አይደለም ነው የሚለኝ። የኔ አጋጣሚ ሆኖ አፕቱዴት ነው። በቅርብ ጊዜ ነው አፕዴት ያደረኩት። ስለዚህ ቼክ አረገ። አፕቱዴት ስለሆነ ያው ካንስል አረገው ማለት ነው። የቆየ ከሆነ ግን ፊቸሩ ከኢንተርኔት ጋር ይሄ ኮምፒውተር ኮኔክት ከሆነ ብዙ ቀን ከሆነው አፕዴት ያደርገዋል። ሌተስት ቨርዥኑን ይጭነዋል ማለት ነው አውቶማቲካሊ። ምክንያቱም ይሄ ማይክሮሶፍት ፊቸር ስለሆነ። ስለዚህ እነዚህን የኮምፒውተር ፍጥነት የሚጨምሩ ዘዴዎች በመጠቀም የኮምፒውተራችሁን ጤንነት በመጠበቅ ስራችሁን እንድታቀላጥፉ እንዲሁም ጊዜያችሁን እንድትቆጥቡ እመክራለሁ። ዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስል ነበር። እንደተማራችሁበትና እንደምትጠቀሙበት ተስፋ አደርጋለሁ። ለቻናሌ አዲስ የሆናችሁ ቀጣይ ጠቃሚ ቪዲዮዎች እንዲደርሷችሁ ሳብስክራይብ እና ላይክ ማድረግ እንዳትረሱ። ጥያቄ ወይም አስተያየት ካላችሁ ከታች ኮሜንት ላይ አስቀምጡልኝ። ሰላም ሁኑ።